ይቅርታናት ምን ሆነሽ? ምንም አልሆንኩም። ኋላሽ እኮ ልብስሽ ተብላሽቶ ስላየኝ እና ምን ይፈጠር? እኔ ምንም ለማለት ፈልጌ አይደለም። ማንኛውም እንጂ እዚህ ሸፍ በጣም ይቅርታ ብዙ አስጠበቅኳችሁ አይደለ? የሆነ ልጅ እኮ መንገድ ላይ አስቆመኝ ስለነበረ ማለት እሱ አስቆመሽ? ምን የረዳኝ ልጅ የረዳኝ ከምትይ የሸኘኝ አትይ? አንቺ ደግሞ ጀመረሽ ነገር ማጋነን። ይሄ እሷን ታያት ለምን ስላሰማን ነው? እሱ ማለት ለካ ቃሻንት ጋይሶች ሰዓት አይደለም አንንቀሳቀስም። እናንተ ትንሽ ሲቆይ ህይወት ልጠብቃት ነው አይደል? ማለት እንዴት አወቅ? ተንዳለን እና እሷን ተንደበቅ ማለት እኔ እኮ ልጅ አይደለም እንደማለት እና ጠልታት ነው እልህ ስለሌለችን ብቻ ነው። እንደውም ስናነሳቸው ወጥቷል። አፍቃሪሽ መጣልሽ። ዛሬ ደግሞ ታምሮበታል። እባክሽ እስኪ ዝም በይ በእናትሽ። ይሄ እኛ እዛ ጋር አንቺ መረዳት ያለብሽ ምን ልረዳ? እንደሞልሽ ነግሬሻለሁ አይደል? ለምንድን ነው የምታሽፈስሽ? እሱንማ ብዙ ጊዜ ጠየቀኝ፣ ብዙ ጊዜ መለስኩኝ። ለምን? ስለማንችል አስመጥንኝ እያልሽ እንደፈለክ መተርጎም ትችላለህ። ቆይ እኔ እንዳትሆኝ ምንድን ነው ያዘሽ? በቃ ፍቅረኛ አለኝ። አታረኝ። ለምንድን ነው የማላደርገው? እኔ ማፍቀር አልችልም? አንቺ የኔና የኔ ብቻ ነሽ። አንቺ የማንም ሆነሽ መሄድ አልፈልግምሽ። አየህ፣ አንተ በጣም ራስ ወዳድ ነህ። እኔ እናንተ መቼም ቢሆን መግባባት አንችልም። ለማንኛውም እኔ ከዚህ በላይ ላወራ አልችልም። ዞር በለኝ ወደዛ። ትሰሚኛለሽ? አንቺ የማንም አይደለሽም። እሺ፣ አንቺ የኔና የኔ ብቻ ነሽ። እሱን ደግሞ በቅርብ አሳይሻለሁ። ምን ይለኛል? ያው እንደተለመደው ሊሟዘዝብኝ ነው። እኔ ማን ቁርጥለት ቁርጡን ነገር ነው የመጣሁት። ምን አልሽው? ፍቅረኛ አለኝ አልኩት። ምን? እና በጣም ተሟዘዘብኝ። ምን ላድርገው? እና አሁን እንደምትወሽ በምን እርግጠኛ ነሽ? ካልሆነማ ለወንድሜ ነግሯል። አይ የወንድምሽ ነው የልኝነት እያወቅሽ ባትነግሪኝ ጥሩ ነው። ነገሩን ማባባስ ነው የሚሆንሽ። ማንነቷ ነው እና ምን አድርጌ ነው የምትለው? ከማልወደው ሰው ጋር ነሽ ነው የምትለው? ይሄ እንደዛ ሳይሆን ቀስ በቀስ ራቂ። እንዴት ነሽ? አለሁልሽ። ትምህርት እንዴት ነው? አሪፍ ነው። አንተ ጋስ? እኔ ጋር ነው። አትማርም እንዴ? እኔ ህይወት ነው የምማረው። ኦኬ። እና የህይወት ትምህርት እንዴት ይዞሃል? በጣም ቆንጆ ነው፣ ልክ እንዳንቺ። ያራቀልት የምር ግን ራስሽን አይተሽው ታውቂያለሽ? እንዴት ማለት? ሰው ለራሱ አዲስ ሲሆን ገና ዛሬ ነው ያየሁት። እንዴት እስከ ዛሬ ሳታውቂ? ምኑን? በጣም ቆንጆ መሆንሽ ነው። በጣም ጨዋታ ትችላለህ። አሁን ገና ምሽት ጀምረና ነው። ምን አየሽ? በደንብ እንጫወታለን። እዚህ በላይ
እኛ ጋር ጨዋታ አባይን በጭልፋ እንደሚባለው ነው። አይሻ በል አንተ ካልኩ አያልቅብህም። ምን ልሂድ? ተሽልት ሂጂ ነው? አይ እዚህ ቆሜው ልልካለሁ። ማንኛውም ስልክ ደውልሻለሁ። ሞክራለሁ አይባልም። አነሳለሁ፣ ደውልልሃለሁ ነው የሚባለው። ትምህርቱን ትተሽ ከማንም ጎረምሳ ጋር መጂጃ ለማረሽ? ኧረ እንደዛ አይደለም እኮ ወንድም ጋሽ። ዝም በይ። ለመሆኑ ልጁ ማን? አይ ባለፈው እኮ አሞኝ ረዳኝ ያልኩ ልጅ ነው። እና አሁን ምን ፈልጎ ነው? በዚህ ሰልፍ እኮ ጤንነት የለም። ነግሬያለሁ። ትምህርትሽን አርፈሽ ትማሪ ይሻልሻል። እኔ እኮ ግርም የሚል ነቀዛ። ኧረ በእናትህ አንተ ደግሞ ማለትማ አንተ ስንት የሰፈር ሴቶችን አንተ እንደ ቲሸርት እንዳልቀያየርካቸው አንተ ጭራሽ እዚህ የእጅ ፍሬን ትይዛለህ? ምን እሺ ነው ተቀበልኝ። እኔማ ቆይ ጓደኛዬ የምትለው ልጅ ፈልጌ አገኘሁ ማለት አግኝተውስ? እንዴ አንተ ቆይ ስራ የለም እንዴ? እንዴት ማለት? ማለትማ አሁን በዚህ ሰዓት አገኛለሁ ብዬ አላሰብኩማ። የሰፈሩ ሰላም አስከባሪ መሰልኩሻ? ቀላል። ለማንኛውም ሸሚዝህን አምጥቼልሃለሁ ልስጥክ። በጣም ነው የማመሰግነው። አመሰግናለሁ። እና ወደ ትምህርት ቤት እየሄድሽ ነው? ና በጣም ፈልግሻለሁ። እዚሁ ልጠብቅሽ? የት? እዚህ ሰፈርማ ወንድሜ ይናል አይቻልም። እና የት ነው የማገኝሽ? እኔ እንጃ ብቻ ይዘው እመጣለሁ። ትምህርት ቤት ትምህርት ቤት ችግር አለው? አይ እሺ በቃ ችግር የለውም። ቻው። አንተ ና እስኪ ና። እኔን ነው እና ጥላን ነው ወደዚህ ደብሮናል። እስቲ ወንዝ ፈን ዘፈን አልችልም እና ምር የምችለው በጉርኩም ብዬ እንዳላሳጠረሽ ዘፈናውን። አንተ ደግሞ በዚህ ቁመቱ የባሰ በጉርኩም ብለህ ልታሳጥረው ነው እንዴ? ይኸውልህ በጉርኩም ብሎ ከሚያሳጥርህ ብዘፈን አይሻልህም? ይሻላል አይደል? ዘፈን አልችልም። ባይሆን ጭፈራ ይሻላል። እሺ እሱ ነው ቢሆን እስኪ በል ምን አይነት በእናትህ እናንተ ምን እያደረጋችሁ ነው? እየተዝናናን ነው። እና ታዲያ ሰው ላይ ሙድ በመያዝ ነው የምትዝናናው? አዎ። አንተ ደግሞ እንደዚህ ሲጫወቱ ዝም ብለህ ታያቸዋለህ አይደል? አስፈርቶ ነው ና ይደርተሳ ታዲያስ እንዴት ናችሁ? ምን ሆነሽ ነው? ህይወት ያስጠበቅሽን እኮ። እና ህይወት ትሽካረለች። እዛ ቀሽሞች አናደውኝ ነው። ለማን ናቸው? ያ ሚኪ ተብዬውና ጓደኞቹ። ምን አረጉሽ? እኔማ ምን ያደርጉኛል? ያንን ሰፈር ያለውና አሁን ሲደበሩበት አይቼ ነው እንጂ ያንን ምስኪን አግኝተው ይጫወቱበታል። ወይኔ በአላህ። ቆይ ምን አርጓቸው ነው እንደዚህ የሚያሰቃዩት? ይልቅ እሱን ተውትና ዛሬ እኮ ነው እመጣለሁ ብሎኛል። ማነው ደግሞ ናውድ? ባለፈው አሞኝ ረዳኝ ያልኳችሁ ልጅ። ያረዳኝ? ማነው እሱ የረዳሽ? እባክሽ እሱ እዚህ ነው እንደሚማረው? ኧረ አይደለም፣ እሱ ከህይወት ነው የሚማረው እናቴ። እና እዚህ ምን ሰራሽ? እኔ ሊያገኝ ነው። ኧረ እባክሽ ነገርየው ስር ሰዷል በይኛ። አንቺ ነህ ብዬ ከሰማሁሽ አትቻይም እናቴ። በሎን ክላስ እንግባ። በቃ አብረን ነው የምናገኘው። አንቺ ደግሞ ምን ሰራለሽ? ምነው የምቀማሽ መሰለሽ እንዴ? ኧረ አበቃ። አይስቀልድሽ።
ዞን ዛሬ ማለት ከሰዓት ስትወጣ እንከተላለን። ፒስ ነች ብሎ አሁን እዛ ሰፈር ሚጣ የራሱ ይሆናል የሌለ ነው ይለፋል። እንዴ አንተ ኮቴ የለም እንዴ? ኧረ አለ። ለምን በጣም ነው ያስደነገጥከኝ። ደግሞ የቀረ መስሎኝ ነበር እኮ። እንኳን ቀረ። አንቺ ወት ምን ፈለክ? ማነው እሱ? ናውድ ይባላል። በቃ አንተ ቀኑ ምን ፈልገህ ነው? አንቺን ነው ታዲያ ጨረስን መሰለኝ። ገና መስሎኝ ልቀቀኝ። የተላለፍክ አልመሰለህ? ማንም አይመለከትም። የማንም ውሻ መጥቶብኝ። አይዞህ ማንነታችንን በቅርቡ እናሳየዋለን። ምን አንተ አንድ ሴት ተናገረችን ብሎ እንደዚህ ተበስራሽቶ ነው የሚሄደው? ምን አቅልሃል? አሁን ያሰፋ ወድሻለሁ ምናምን እያለ በነገራችን ላይ ልጁ እኛ ትምህርት ቤት አስቸጋሪ ባህሪ ያለች ነው። እሱን ተውና እስኪ ስላንተ ንገረኝ። ስለኔ ምንድን ነው? እኔ እንጃ ሌባት ሆኑ ራት መችት ሆኑ ስላንተ እኮ ምንም የማውቀው ነገር የለም። እኔ ስታይኝ እኔ ማጅራት ምቺ ሌባ መስላለሁ እንዴ? ኧረ አይደለም ለጨዋታ ድምቀት ብዬ ነው። ናውድ ይባላል። ፍሪጅ አደረኩት እዛ አካባቢ። በቃ እንደውም አልፈልግም። እሺ ምንድን ነው መሰለሽ እኔ የምኖረው ከእናቴ ጋር ነው። እስከ 12ኛ ክፍል ትምህርት ተምሬ ነበር። ውጤት ወጥቶልኝ ዩኒቨርሲቲ ግቢ ልገባ ነው። ብዙ የሆነችልኝ እናት ነገር እርግፍ አድርጌ ስለዛ እሺ ሲያሳዝኑ ግን እና አሁን እንዴት ናቸው? እግዚአብሔር ይመስገን በጣም ደህና ናት። ከበፊቷም ይሻላል። እና ግን አባቴስ ማለት በሕይወት አለ? ለአባቴ ሌላ ቀን እነግርሻለሁ። ግን አሁን ብትነግረኝ ደስ ይለኝ ነበር። ሌላ ቀን እነግርሻለሁ አልኩሽ አይደል? የኔ ምን ጨርሰዋ